በህይወታችሁ እጅግ የሚያስገርሙ ቦታዎችን አይታችሁ ይሄማ በኤአይ ነው የተሰራው ብላችሁ አስባችሁ ታውቃላችሁ? እንግዲያውስ እነዚህ ቦታዎች የምርም በምድራችን ላይ እንዳሉ ላሳያችሁ። በተፈጥሮ ደማቅ ሮዝ ቀለም ካለው ሐይቅ እስከ በብዙ ሺህ በሚቆጠሩ መብራቶች የተሞሉ ዋሻዎች ድረስ ፕላኔታችን እጅግ የሚያስገርሙ እጅግ የማይቻሉ የሚመስሉ ድንቅ ስፍራዎችን አቅፋለች። እስከ መጨረሻው ተከታተሉ፣ ምክንያቱም አንደኛ ደረጃ ላይ ያለው የምርም ምድራችን ላይ ያለ እንኳን ስለማይመስል። ወደ ቡራቲው እንኳን በሰላም መጣችሁ። ቡራቲው እውቀትን የምንጋራበት፣ ቁም ነገር የምንጨብጥበት እንዲሁም የምንዝናናበት ቻናል ነው። ዛሬ 10 እጅግ ድንቅ የሆኑ ለማመን እጅግ የሚከብዱ ቦታዎችን 10፣ 9፣ 8 እያልን እስከ አንደኛ ደረጃ ድረስ እንቆጥራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ ደግሞ እንዳይረሳ። ሌትስ ጎ። 10ኛ ሂሊየር ሐይቅ አውስትራሊያ ነው የሚገኘው። በአንድ ደሴት ላይ የበረራችው ደማቅ ሮዝ ቀለም ያለው ሐይቅ ስታዩ በህሊናችሁ ሳሉት። ይህ ቀለም የተቀባ አይደለም። በምዕራብ አውስትራሊያ ሚድል አይላንድ ላይ የሚገኘው ሂሊየር ሐይቅ በየወቅቱ ቀለማቸውን እንደሚቀይሩ ሌሎች ሐይቆች ሳይሆን ሂሊየር ሐይቅ ሁልጊዜም ሮዝ ሆኖ ይኖራል። ሳይንቲስቶች እንደሚሉት ከሆነ ልዩ ቀለሙ በውሃ ውስጥ ከሚኖሩ ጨው ወዳድ ተዋሲያን እና አልጌዎች የሚመጣ ነው ይላሉ። የበለጠ የሚያስገርመው ደግሞ ውሃውን በጠርሙስ ቢቀዱት እንኳን ሮዝነቱ አይቀየርም። ሐይቁ እጅግ በጣም ጨዋማ ቢሆንም ማየቱ ምንም ጉዳት የለውም። ነገር ግን የተጠበቀ አካባቢ በመሆኑ መዋኘት በአብዛኛው የተከለከለ ነው። ተፈጥሮ ምንም አይነት አርቲፊሻል ቀለም ሳትጠቀም ከዓለም አስደናቂ የቀለም ትዕይንቶች አንዱን ፈጥራለች። 9ኛ ዣንግዬ ቀስተ ደመና ተራሮች። ይህ ደግሞ ቻይና ነው የሚገኘው። አሁን ደግሞ በቀይ፣ ብርቱካናማ፣ ቢጫና አረንጓዴ መስመሮች ያሸበረቁ ተራሮችን በህሊናችሁ ሳሉት። እነዚህ በቻይና የሚገኙት የዣንግዬ ቀስተ ደመና ተራሮች ናቸው። በመጀመሪያ ሲታዩ አንድ ሰዓሊ በቀለም ያሸበረቃቸው ይመስላል። በእውነቱ ግን እነዚህ ቀለሞች በላቀ ተፈጥሯዊ ሂደት በሚሊዮኖች በሚቆጠሩ ዓመታት ውስጥ የተፈጠሩ ናቸው። የተለያዩ የአሸዋ እና የካርቦኔት ንብርብሮች በጂኦሎጂያዊ ኃይሎች አማካኝነት ቀስ በቀስ ተጨምቆ ተፈጥረዋል። ከዚያም ነፋስና ዝናብ ቀለማቸውን አውጥተው ዛሬ ጎብኚዎች የሚያዩትን አስደናቂ ቅርጽ ሰጥተዋቸዋል። የፀሐይ መውጣትና መግባት ቀለሞቹን የበለጠ ጎልተው እንዲታዩ ስለሚያደርጋቸው ተራሮቹን በምድር ላይ ካሉ እጅግ ተፈጥሯዊ ድንቆች አንዱ ያደርጋቸዋል። 8ኛ የጃያንትስ ኮዝዌይ ሰሜን አይርላንድ ነው የሚገኘው። ቀጣዩ መዳረሻችን በባለሙያ መሐንዲሶች የተገነባ ይመስላል። በሺዎች የሚቆጠሩ ፍጹም ቅርጽ ያላቸው የድንጋይ አምዶች በባህር ዳርቻው ላይ ተዘርግተዋል። ይህ በሰሜን አይርላንድ የሚገኘው የጃያንትስ ኮዝዌይ ነው። ብዙዎቹ አምዶች 6 ጎን አላቸው። ልክ እንደ ትልቅ እንቆቅልሽ ወይም ፓዝል ቁርጥራጮች ፍጹም በሆነ ሁኔታ ይገጣጠማሉ። በአካባቢው አፈ ታሪክ መሰረት እነዚህ በአንድ ፊን ማክሁል በተባለ ግዙፍ ሰው የተገነቡ ናቸው ይባላል። እውነተኛው ማብራሪያ ግን ያንኑ ያህል አስደናቂ ነው። ከ60 ሚሊዮን ዓመታት በፊት የነበረ የእሳት ገሞራ ላቫ ቀዝቅዞ ወደ እነዚህ ጂኦሜትሪያዊ ቅርጾች ተሰነጠቀ። ዛሬ ከ40 ሺህ በላይ የሚሆኑ የባሳልት አምዶች ከዓለም እጅግ ድንቅ ጂኦሎጂካዊ መሬቶች አንዱን አጥረዋል። እነሱን ሲያዩ ሰዎች ግዙፍ ሰዎች በምድር ላይ ይራመዱ ነበር ብለው እንዳመኑ ለመረዳት ቀላል ነው። 7ኛ ሳላር ዴ ኡዩኒ በቦሊቪያ ይገኛል። ሰማዩ ከእግራችሁ በታች በሆነበት ቦታ ላይ እንደቆማችሁ አስቡት። በቦሊቪያ ከ10,000 ስኩዌር ኪሎ ሜትር በላይ የሚሸፍኑ የዓለማችን ትልቁ የጨው ሜዳ ወደ ሆነው ሳላር ዴ ኡዩኒ እንኳን በደህና መጣችሁ። በደረቁ ወቅት ማብቂያ የሌለው ነጭ ጨው ከሰማይ አጽናፍ በላይ የሚዘረጋ አስደናቂ መሬት ይፈጥራል። ነገር ግን ቀጭን የዝናብ ንብርብር ካረፈ በኋላ አንድ አስማታዊ ነገር ይከሰታል። መላው ወለል ግዙፍ መስታወት ይሆናል። ሰማዩን ፍጹም አድርጎ የሚያንጸባርቅ በመሆኑ ምድር የት እንደሚያበቃ እና ሰማይ የት እንደሚጀምር ለማወቅ ፈጽሞ ይከብዳል። በደመናው ውስጥ የሚንሳፈፉ የሚመስሉ አስደናቂ ፎቶዎችን ለማንሳት ከመላው ዓለም የመጡ ፎቶግራፈሮች ወደዚህ ይጉረሰረሳሉ። ይህ አስደናቂ ተፈጥሯዊ ድንቅ የዓለማችን ትልቁ የሊቲየም ክምችት የሚገኝበት ቦታ በመሆኑ ለሳይንስም ትልቅ ቦታ አለው። 6ኛ የዋይቶሞ ግሎውወርም ዋሻዎች ኒውዚላንድ ይገኛል።
አሁን ደግሞ በሺዎች የሚቆጠሩ ትንንሽ ሰማያዊ መብራቶች እንደ ሌሊት ሰማይ በላያችሁ ላይ ወደሚያበሩበት ዋሻ ውስጥ እንደገባችሁ አስቡት። እነዚህ በኒውዚላንድ የሚገኙት ታዋቂዎቹ የዋይቶሞ ግሎወርም ዋሻዎች ናቸው። እነዚህ የሚያበሩ መብራቶች ኮከቦች አይደሉም፣ በኒውዚላንድ ብቻ የሚገኙ የነፍሳት አባጨጓሪዎች ወይም ላርቬ ናቸው። እያንዳንዱ አባጨጓሬ ከዋሻው ኮርኒስ ላይ በሚንጠለጠሉ ረቂቅ የሐር ፈትሎች ላይ ነፍሳትን ለመሳብ ሰማያዊ አረንጓዴ ብርሃን ያመነጫል። ጎብኚዎች በድብቅ ዋሻ ውስጥ በሚገኘው ወንዝ ላይ በታንኳ በጸጥታ ይጓዛሉ። በድብቅ ጋላክሲ የተከበቡ ይመስላቸዋል። ይህ ተፈጥሮ ያለ ኤሌክትሪክ አስደናቂ የብርሃን ትዕይንት ከምትፈጥርባቸው ጥቂት ቦታዎች አንዱ ነው። ለብዙ ጎብኚዎች ይህ አስማታዊ የሚመስል እውነተኛ ተሞክሮ። አምስተኛ ፓሙካሌ ቱርክ ይገኛል። ቀጣዩ መዳረሻችን ከበረዶ የተሰራ የሚመስል የቀዘቀዘ ፏፏቴ ይመስላል፣ ነገር ግን ሲነኩት ሞቅ ያለ ነው። ይህ ፓሙካሌ ሲሆን በቱርክኛ የጥጥ ቤተ መንግስት ማለት ነው። ለሺዎች ዓመታት በማዕድን የበለጸገ የሞቀ ምንጭ ውሃ በተራራው ቁልቁለት ላይ ሲፈስ ቆይቷል። ውሃው ሲቀዘቅዝ ነጭ የካልሽየም ክምችቶችን ይተዋል። ይህም በቱርኮይስ ውሃ የተሞሉ ውብ እርከኖችን ቀስ በቀስ ገንብቷል። ውጤቱም በምድር ላይ ካሉ እጅግ አስደናቂ መሬቶች አንዱ መሆኑ። ሰዎች ከጥንት ሮማውያን ዘመን ጀምሮ የእነዚህን የሞቁ ምንጮች የፈውስ ጥቅም በማመን ይጎበኟቸው ነበር። ዛሬ ፓሙካሌ በዩኔስኮ የዓለም ቅርሶች ዝርዝር ውስጥ የተካተተ ሲሆን በህልም መሰል ገጽታው በሚሊዮን የሚቆጠሩ ጎብኚዎችን ማስገረሙን ቀጥሏል። አራተኛ ሶኮትራ ደሴት በየመን ይገኛል። ብዙዎቹ እጽዋት ከሌላ ፕላኔት የመጡ ወደሚመስሉበት ደሴት እንደደረሳችሁ አስቡ። በአረብ ባህር ውስጥ ወደምትገኘው ሶኮትራ ደሴት እንኳን በደህና መጣችሁ። ይህች ሩቅ ደሴት ከዋናው ምድር ከተለየች ሚሊዮኖች ዓመታት በመሆናቸው ብዙ ልዩ እጽዋትና እንስሳት እንዲፈጠሩ ምክንያት ሆኗል። በጣም ታዋቂው እጽዋት ደግሞ የድራጎን ደም ዛፍ ወይም ድራገን ብለድ ትሪ የሚባለው የዣንጥላ ቅርጽ ያለው አክሊሉ ግዙፍ እንጉዳይ ይመስላል። ቀይ ጭማቂው ደግሞ የድራጎን ደም የሚል ምስጢራዊ ስም አሰጥቶታል። ከሶኮትራ እጽዋት ዝርያዎች መካከል 1/3 ያህሉ በሌላ በማንኛውም የምድር ክፍል አይገኙም። በልዩ የህይወት ብዙሃነቷ ምክንያት ሳይንቲስቶች ደሴቷን ከተፈጥሮ የዝግመት ለውጥ ላብራቶሪ ጋር ያነጻጽሯታል። በሶኮትራ ላይ መራመድ ወደ ሳይንስ ልብ ወለድ ፊልም ውስጥ እንደ መግባት ያህል ስለሆነ በፕላኔታችን ላይ ካሉ እጅግ እንግዳ ቦታዎች አንዷ ያደርጋታል። ሶስተኛ አንቴሎፕ ካኒዮን ይባላል። አሜሪካ ውስጥ ይገኛል። በአሪዞና በረሃ ስር ከተሰወሩት የዓለማችን እጅግ አስደናቂ የተፈጥሮ ጥበቦች አንዱ ነው። ይህ አንቴሎፕ ካኒዮን ይባላል። በመጀመሪያ ሲታይ ለስላሳ እና የሚፈሱ የሚመስሉት ግድግዳዎቹ በሰዓሊ የተቆረጡ ይመስላሉ። እውነቱ ግን ገደሎቹ በሺዎች በሚቆጠሩ ዓመታት ውስጥ በአሸዋ ተሞልተው ድንጋዩ ላይ ቀስ በቀስ በፈሰሱ ኃይለኛ የጎርፍ ውሃዎች የተሰሩ ናቸው። የፀሐይ ብርሃን ከላይ ባሉት ጠባብ ክፍተቶች ውስጥ ሲገባ የብርሃን ጨረሮች ገደሉን ያበሩታል። ይህም አስማታዊ የብርቱካናማ፣ ቀይ እና ወርቃማ ቀለሞችን ይፈጥራል። የሚቀያየረው ብርሃን ገደሉ ሁል ጊዜ አንድ አይነት ሆኖ እንዳይታይ ያደርገዋል። ዛሬ ከመላው ዓለም የመጡ ፎቶግራፈሮች ከተፈጥሮ አስደናቂ የብርሃን እና የቀለም ትዕይንቶች አንዱን ለመቅረጽ አንቴሎፕ ካኒዮንን ይጎበኛል። ሁለተኛ ሮራይማ ተራራ ቬኔዙዌላ፣ ብራዚል እና ጋያናን ያካልላል። ሁለተኛ ደረጃ ላይ ያለው ቦታ በደመና ላይ የሚንሳፈፍ ተራራን ይመስላል። ወደ ሮራይማ ተራራ እንኳን በደህና መጣችሁ። ከባህር ጠለል ከ2800 ሜትር በላይ ከፍታ ያለው ይህ ግዙፍ ጠፍጣፋ ተራራ በሁሉም አቅጣጫዎች ቁልቁል ገደል አለው። ሳይንቲስቶች እንደሚሉት ከ2 ቢሊዮን ዓመታት በፊት የተፈጠረ በምድር ላይ ካሉት ጥንታዊ ጂኦሎጂካዊ ምስረታዎች አንዱ ነው። የተገለለው ጫፉ በሌላ ቦታ የማይገኙ ብርቅዬ እጽዋትንና እንስሳትን ይዟል። እርጥብ ደመናዎች ተራራውን በየቀኑ ስለሚከቡት በሰማይ ላይ የሚንሳፈፍ ያስመስሉታል። ብዙዎች የሮራይማ ተራራ ሲር አርተር ካነን ዶይል ዘ ሎስት ወርልድ የተሰኘውን ታዋቂ ዘመናዊ ልብ ወለድ እንዲጽፍ እንዳነሳሳው ያምናሉ። ይህ እውነት ይሁንም አይሁንም በጫፉ ላይ መቆም ፍጹም ወደሆነ ሌላ ዓለም እንደ መግባት ያህል ነው። አንደኛ ደርቫዛ ጋዝ ጉድጓድ ወይም የሲኦል ደጃፍ ቱርክሜኒስታን ነው የሚገኘው። በሌሊት ሰፊ በረሃ አቋርጣችሁ በሞተር ስታሽከረክሩ አስቡ። በዙሪያችሁ ያለው ነገር ሁሉ ጸጥ ያለ፣
ከዚያም በድንገት የሚያገሳ ነበልባል የተሞላ ግዙፍ ጉድጓድ በጨለማ ውስጥ ይታያቸዋል። ይህ የዳርቫዛ ጋዝ ጉድጓድ ሲሆን ብዙውን ጊዜ የሲኦል ደጃፍ ተብሎ ይጠራል። ጉድጓዱ ወደ 70 ሜትር ስፋት እና ወደ 30 ሜትር ጥልቀት አለው። በ1971 በሶቪየት የተፈጥሮ ጋዝ ቁፋሮ ወቅት ከቁፋሮ መሳሪያ በታች ያለው መሬት ተደርምሶ ግዙፉን ጉድጓድ ፈጠረ። ሳይንቲስቶች አደገኛ ሚቴን ጋዝ ወደ አየር እንዳይሰራጭ ፈሩ። አደጋውን ለመቀነስ ጋዙ በትንሽ ቀናት ውስጥ ተቃጥሎ ያልቅበታል ብለው በማሰብ እሳት ለቀቁበት። ነገር ግን ፍጹም ተሳስተዋል። ከ50 ዓመታት በላይ ካለፉም በኋላ ጉድጓዱ መቃጠሉን ቀጠሉ። ይህም በምድር ላይ ካሉ እጅግ ድንቅ እይታዎች አንዱን እንዲፈጥር አስችሎታል። በሌሊት የብርቱካናማ ነበልባሎች የበረሃውን ሰማይ ያበሩታል። ይህም ወደ ሌላ ዓለም የሚወስድ በር ያስመስላል። ጉድጓዱ አስደናቂ የቱሪስት መዳረሻ ቢሆንም የተፈጥሮን ኃይል እና የሰው ልጅ እንቅስቃሴ የሚያስከትለውን የረጅም ጊዜ ተጽዕኖ የሚያስታውስ ሆኖ ቆይቷል። ብዙ ተጓዦች ካዩዋቸው እጅግ የማይረሱ ቦታዎች አንዱ እንደሆነ ቢገልጹም አልተሳሳቱም። ፕላኔታችን ለማመን እጅግ በሚከብዱ አስደናቂ ቦታዎች የተሞላች ናት። ሮዝ ሆኖ ከሚያበሩ ሐይቆች እስከ በተፈጥሮ ቀስተ ደመና እስካሸበረቁ ተራሮች፣ እንደ ጋላክሲ ከሚያበሩ ዋሻዎች እስከ ማያቋርጥ እሳትን እስከሸሸጉ በረሃዎች፣ ምድር ከምናስበው በላይ በሆኑ ድንቆች ማስገረሟን ቀጥላለች። ከነዚህ አስደናቂ ቦታዎች የትኛውን ይበልጥ እንደወደዳችሁት ኮሜንት ማስቀመጫ ስፍራ ላይ አስቀምጡልን። ደግሞ በዚህ ቪዲዮ ከተደሰታችሁ ቪዲዮውን ላይክ፣ ቻናሉን ወይም ቡራ ቲዩብን ሰብስክራይብ ማድረግ እንዲሁም ሌሎች አስደናቂ እንደዚህ አስገራሚ የሆኑ ነገሮች እንዳያመልጣችሁ ከፈለጋችሁ ደግሞ የደወል ምልክቷን ነካ ማድረጋችሁን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ